አሁን ላይ ከኤርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የኔ ራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል እርፍ እየመጣሽ ተኝ፣ የእኛ ቤት ሰፊ ነው አለ ሰውዬ አሉ ነው ጋይ ሲሉ ሰምቼ ነው እኔ አላቅም። አብርሃም ከአዲስ ሴት ጋር አዲስ ህይወት ከአዲስ ሴት ጋር መኖር ነው የምፈልገው። ሄርሜላ መሩታም ከህይወቴ መውጣት አለባቸው። የፈጣሪ ያለ ድረስልኝ ማለት አሁን ነው። እውነቴ ነው የምላችሁ። እኔ እኮ ቀጣዩዋ ማናት ተረኛዋ ማናት ስል ነበረ እና ተረኛለች ነው እንዲ አሁን ጌና መጣሃት ባክህ። ደግሞ የሚያማምሩ ቆንጆ ቆንጆ ሴት ነው የምታመጣው። በዛ ላይ ደግሞ ሴቶቹ ክብራቸው ዝቅ ተደርጎ ነው ቪዲዮ የሚሰራባቸው። እንደው አብርሃም አለ ምንድን ነው እናንተ ማን ነው የሆነ ጊዜ ሰውዬ የሆነ ሰውዬ ባልታዛር የሚባለው ሰውዬ ልትሆንብን ነው። ቡታጀራ ላይ ባልታዘር ሁለተኛው ባልታዘር ተፈጠረ ሊባል ነው ማለት ነው። አሁን ላይ የምሬ ነው ምላችሁ። አሁን ቀጣይ ሌላ ሴት ይዞ ከመጣ ቅሌት ነው፣ የምር ቅሌት ነው። ምን ሴት ናት እንደዚህ ደረቱ ላይ ልጥፍ ብላ ታምኔ ላይ ተሰራፉ? ሴቷስ አልመጣችም፣ ግን ታምኔ ላይ የተለጠፈው። እኔ እኮ ብያችኋለሁ ውድ ቤተሰቦች፣ ቀጣይዋ ተረኛዋ ትመጣለች፣ ጠብቁ። ተረኛዋ ማን ትሁን እያልኩኝ ነበረ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። የሰሙን ጠፍቻለሁ፣ እንግዲህ ጠፋ መጠት እያልኩ ነው ያለውኝ ማለት ነው። ቢዚ ሆኜ ዝም ብላ አይደለም እየጠፋውኝ ያለሁት። ሌላማ አይዲያ በአይዲያ ሆነዋል፣ ሚዲያው መለፍለፍ ሆነዋል። እና አብርሃም ሁለታቸውም አልፈልጋቸውም፣ ሁለታቸውም ከህይወቴ ይውጡልኝ። እኔ ከሌላ ሴት ጋር ነው መኖር ምፈልገው። ኧረ እባክህ እውነትህን ነው እንዴ? እሺ ሄርሜላስ በላት ሩታ ላይ አለብኝ ብለህ ለትዳር ትሆነኛለህ ብለህ ስትጋደም የነበርከው ሚስት የልጅህን እናት ከህይወቴ መውጣት አለባት እኔ ከሌላ ሴት ጋር እንዴ? ያችኝቱም የያዘችው ሩታም የያዘችው ሄርሜላም የያዘችው ቀጣይ የምትመጣውም ሴት የያዘችው አንድ ነው። ልዩነት የለውም። የእናትህም የእህትህም የሁሉም አንድ ነው። እና ልዩነቱ ምንድን ነው? የኔ አባት ልዩነቱ ምንድን ነው? ምን አለ? አዲስ ነገር አለ እንዴ? እንደው የሚያስጠላ ነገር መስራት ጀመረ። አሁንስ አይ እንደው ከትላንት ወደ ራሱ ለኤፍሬም ሽምግልና ተልኳል። የተንቢ ወንድም የተንቢ ወንድም በክብር በሞገስ በቃ ቅብርር ብሎ አባቱ ሲናገር ሰምታችኋል አይደል? ቤተሰብ እኔ ልጃችሁ በ5 ዓመት ወይ 4 ዓመት ሆኖ እንዲለያዩ አይደለም እስከ ጥግ ድረስ እንዲኖሩ ነው የምፈልገው። ወልደው ከብደው ማየት ነው የምፈልገው። ልጃችሁ እንደ ልጅ እንድንከባከባት ነው የምፈልገው። ምንም አይነት ነገር አይነካትም ብሎ ሲናገር በሽምግልና ፊት። ጋሽዬ ደግሞ ማሻላ ወፍረዋል። ወፍረዋል። ማሻላ ብያለሁ እኔ። ማሻላ በአንድ ነገር ጥሩ ነገር ስታዩ ማሻላ በልቶ ብለዋል። ከዛ ኮሜንት ስር ምን ይላሉ? ጋሽዬ ውፍረትህን የጤና ነው እንዴ? ለጤንነት ነው እንዴ? ተመርመር፣ ጤነኛ መሆንህን አለመሆንህን በምርመራ አረጋግጥ እያሉት ነበረ። እውነት ግን ለምንድን ነው የወፈረው እንደዚህ? ማለቴ ይወፍራል ሰው ግን የእሱ እኔ እንጃ እኔ አላቅም፣ ግን ጤነኛ ሰው ያደርገው። ምክንያቱም ጥሩ አባት ነው፣ ምርጥ አባት ነው። ልጆቹ ባደረጉት አባት አይወቀስም። እውነት በቃ አባት እኮ ምርጥ አባት ነው ያለው። የሆነ ሩህሩህ ነው፣ አዛኝ ነገር ነው ማለት ነው። እንደዛ ነው፣ እኔ ስለማውቀው ነው በአካል ውድ ቤተሰቦች የምላችሁ። እና ጋሽዬ ስላለበት አላምንም ብዬ ነበረ እኔ አያገባኝም። ምክንያቱም ከዚህ በፊት ብዙ ጉድ ስላየሁ ብዙ ነገር ስለሰማሁ ጋሽዬ እስካለበትም አላምንም ብዬ ነበረ። ነገር ግን የተንቢ አባት ገብቶ እንደዛ ሲናገር አመንኩኝ። የኤፍሬም እንትን ራሱ ሽምግልና እና አቶ አብርሃም እሺ ጋሽዬ ሽምግልና ሊሄድልህ ነው እንዴ? ለሌላ ሴት እንትናን ሩታን አልፈልግም ብላ ሄርሜላ ጋር ሄደ። ሄርሜላ ጋር ሄዶ አረገዝኩኝ ብላ ከሷ ጋር ሻሽ ገዳሜ ሲል ሆዷ ሲስም ሆዷ በእጁን ሲይዝ ምን ሲል ሲያሽቃብጥ ነበረ። አሁን ላይ ደግሞ ከሌላ ሴት ጋር መኖር የምፈልገው ከህይወቴ እንዲወጡልኝ ነው የምፈልገው። የፈጣሪ ያለ እሺ አሁን ተረኛም ልትመጣ ነው ቀጣይ። አሁን እቺ ትመጣለች የተባሏችኋ ትመጣለች። ቀጣይስ ልትመጣ ነው። እንደው ሄርሜላና ሩታ ፈጣሪው ናችሁ። ከዚህ ልጅ ሽሹ፣ ራቁ። ራቁ፣ እውነት ራቁ። በቃ እኔ ሄርሜላ ከዚህ በኋላ አልሰድባትም። የምሬን ነው የምላችሁ። እያታለለ ያለው እየተጫወተባቸው ያለው አብርሃም ነው። ስለዚህ ሄርሜላ እኔ ከዚህ በፊት የሰደብኩሽም በጣም ይቅርታ። እውነት እኔ እኮ እሱ ባል ይሆነኛል፣ የልጅ አባት ይሆነኛል፣ ለትዳር ይሆነኛል ብለሽ
ስትሳሳሚ ነበር የተናደድኩብሽ፣ ምክንያቱም እንደማይሆንሽ ስለማቅ። እንዴ ለሩታ ያልሆነ ላንቺ ሊሆን ነው እንዴ? ሩታ እርጉዝ ሆና ስትሰቃይ ትቷት እኮ ነው አንቺ ጋ የመጣው። ሩታ እኮ ተናግራለች፣ ጊዜው ይዘገያል እንጂ ለአንድ ወር ለሁለት ወር ነው። ሩታ ምን አለች በይኝ እያለች ነበረ። ስለዚህ በቃ እናንተ ከአብርሃም ህይወት ውልቅ ብላችሁ ወጣችሁ፣ ጓደኛ ሁኑ። አዎ ተዋደዱ፣ በቃ ተደጋገፉ። እንዴ ነችና የሚያዋጣቸው ይሄ ነው። እንዲያውም አብርሃምን ቀጥል ረረድብን እንዲል ማድረግ ነው ያለባቸው እነዚህ ሴቶች። የምሬን ነው። የአንዲት ሴት ታሪክ ሰምቻለሁ። ባይዘዌ ግን ዩቱብ ላይ ነው ሰማኝ። እሱ ምን እያለች ነበረ? ሌላ ሴት አግብተዋል፣ ልጆች አሉት። ልጆች ነው ሁለት ይሁን አንድ አላቅም አላት። ከዛ ከገና ከሌላ ሴት ጋር ሪሌሽንሽፕ ጀምረዋል፣ ከሌላ ሴት ጋር ማለት ነው። ከዛ ተገጣጠሙ፣ ተቀጠሩ፣ ተያያዙ። በስልክ ነው መሰለኝ ያገኘችበት ሚስቱ። ከዛ በኋላ ሁለቱ ጓደኛ ሆኑ። ሁለቱ እህትማማቶች፣ ምርጥ እህትማማቶች ሆኑ። ከዛ የመጀመሪያዋ ሚስት አይደለም በኋላ የመጣችዋ በኋላ ውሽማ ነገር ነው የሚባለው የተደረበችዋ ሴትዮ ለመጀመሪያዋ ሚስቱ ምን አደረገች? ስራ ሲያዘቻት፣ ስራ ማለት ነው የስራ ሲያዘቻት፣ እየረዳቻት ምን እያለቻት፣ ጥሩ እህትማማቶች ነው ጓደኛ ሆኑ ማለት ነው። መጨረሻቸው አማረ። ሰውዬ ውስጥ ተፈናቀለ። እውነት ተፈናቀለ፣ አፈናቀሉት። አሁን ሩታና ሄርሜላ ይሄ ሰውዬ አፈናቅሉትና ህይወታችሁ ምሩ። ሌላ ምን ልል ነበረ? ጓደኛ ሁኑ፣ ምርጥ ጓደኛ። የዛኔ ንዴቱ ይቀጥላል ማለት ነው። እንደው ይህንን እንደዚህ አይነት ሰው ማናደድ ነው። እና ለማንኛውም ውድ ቤተሰቦቼ እንግዲህ ዴብና ማን ነው ቡዜ የኔን ንግግር ታከብራላችሁ ብዬ አስባለሁ። እህቴና ወንድሜ ናችሁ። ስለዚህ አክብሩ። የምፈልገውን የምመኘውን ምኞት ትወዱልኛላችሁ አለ ማለት ነው። ታዲያ አንድ ልጅ መጥፎም ሰራ ሲመጣ ጀግና ከተባለ፣ ጥሩም ሰርቶ ሲመጣ ጀግና፣ ጎበዝ፣ በርታ፣ እንዲህ ነው ከተባለ፣ መጥፎም ሰርቶ ጥሩም ሰርቶ ሲመጣ ካሞገሳችሁት ልጅ ላይ ደገፍ ነው ይደግፉዋል። በደንብ አድርገው ነው የሚደግፉ። እሺ ቡዜና ዴብ ከሌላ ሴት ጋር የፈለከውን መርጠህ መኖር ትችላለህ፣ መብትህ ነው የሚሉ አይከለክሉህም። ስለዚህ ኑር ነው የሚሉ ኑር። አሁንም እውነት እንደው እሺ የሄርሜላ ልጅ የት ሄደ? ሄርሜላ እንዳላረገዘች ወታ ብትናገር ይሻላል። ምክንያቱም በኋላ የለም ምን ያደርጋታል መሰላችሁ ቤተሰብ? አስወረደችብኝ ልጄን ብሎ ጆሮዋን ነው የሚያጠፋት። እንደውም አርግዣለሁ ብለሽ ቪዲዮ ስሪ ብሎኝ ነው ብለሽ ብትናገር ይሻልሻል። የምሬ ነው ብለሽ እንጂ አሁን ላይ አርግዛ ነበር አስወረደችው። ለዛ ነው የማልፈልጋት። ለምን ዘሬን አጠፋቸው ነው የሚላት። ጆሮዋን ድርግም ስሟን ድርግም አድርጎ ነው የሚያጠፋት። ከዚህ ሁሉ ፈጣሪ ምሽን የምማልልም ጋይስ ወላሂ በጣም ነው ያሳቆኝ። ቀጣይ ሶስተኛ ሴት ይዞ ሲመጣ ማን ስለሆነ ነው? ቆይ ሁለታችሁም አልፈልግም ያለው ሩታን ፈልጓት ሲኖር የነበረ ሰውዬ ዛሬ ላይ መጥተው ሁለታችሁም አልፈልጋችሁም የሚለው ማን ስለሆነ ነው? እሱ ምንድን ነው? ወንድ እኮ ነው። ምንድን ነው ወንድ የያዘው አይደል? እንደያዝከው ወርቅ የያዝክ መሰለ እንዴ? ሴቶችም እንደዛ ናቸው። ግን ምንድን ነው ይህንን በዚህ ልክ ቅብረር አልገባቸው እዛ በዚህ ልክ አንተ ተፈላጊ ሴቶቹ ፈላጊ ያደረካቸው። እንደው የሴት ልጅ እንባ ጥሩ አይደለም ማለት ጥሩ ራሱ አለው እኮ ጋይስ፣ እውነት ጥሩ አለው ነው ብዬ የማስበው። ምክንያቱም እየሸቀለባቸው ስለሆነ። ለማንኛውም እስኪ መጨረሻ እናያለን። አንተ ሰውዬ ታገባም እንደሆነ ሌላ ሴትም ታመጣ እንደሆነ ጋሽዬም ሽምግልና ይሄድ እንደሆነ መጨረሻቸው የምናይ ይሆናል። ያሳየን፣ አንተም ለማየት ያብቃ ማለት ነው። ሩታና ሄርሜላ ግን እኔ ጓደኛ ቢሆኑ ደስ ይለኛል። የብሬ ነው ብላችሁ እንዴ ጓደኛ ሆነው ቢያቃጥሉት ማለት ነው። ቤተሰብ ሰላም ሆኖልኝ በያላችሁበት